ሕይወት ሩጫ ነው በሚል ይሆናል። ሃሌሉያ። የመክፈቻ ጥቅሳችን በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ የሚገኝ ሲሆን መንፈስ ቅዱስ እንዲህ ይለናል፣ በእሽቅድምድም ስፍራ የሚሮጡት ሁሉ እንዲሮጡ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። ሃሌሉያ። ከላይ የተመለከትነውን ጥቅስ የክላሲካል አምፕሊፋይድ ትርጉም እንዲህ ብሎ ያስቀምጠዋል። በሩጫ ውድድር ሁሉም ሯጮች ቢወዳደሩም አንዱ ብቻ ሽልማት እንደሚቀበል አታውቁምን? ስለዚህ ሽልማቱን እንድታገኙና የራሳችሁ እንድታደርጉት የራሳችሁን ሩጫ ሩጡ። ሕይወት ሩጫ ማለትም እሽቅድምድም ነው። ክብር ለኢየሱስ ይሁን። ስለዚህ በሕይወት ሩጫ ላይ ሽልማቱን ለማግኘት መሮጥ አለባችሁ። ግድ የለሽ ሆናችሁ አትሩጡ፣ አትኖሩ። ሃሌሉያ። በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 25 ላይ ጳውሎስ እንዲህ ይላል፣ የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል፣ እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። በነገር ሁሉ ራስን መግዛት ማለት በነገር ሁሉ ራስን መቆጣጠር ማለትም በስርዓት መኖር ማለት ነው። በሕይወት ሩጫ ላይ የምትሮጡት ለማሸነፍ ስለሆነ ስለምታደርጉት ነገርና ስለ አኗኗራችሁ ጥንቁቅ መሆን አለባችሁ። ክብር ለኢየሱስ ክርስቶስ ይሁን። የአትሌቲክስ ውድድር ሯጮች ራሳቸውን ገዝተው በዓላማና በቁርጠኝነት ለሚበሰብስ ሽልማት የሚሮጡ ከሆነ ታዲያ እኛማ መንፈሳዊ ሩጫ ያለብን አክሊላችንም የማይጠፋ የሆነውንማ እንዴት መሆን አለብን? ስለዚህ ሁል ጊዜ ሽልማቱን ከኢየሱስ ክርስቶስ በሚቀበል ሰው አስተሳሰብ ኑሩ። ሃሌሉያ። መንፈስ ቅዱስ እናመሰግንሃለን። ከእምነትና በእምነት መመላለሳችን ከንቱ አይደለም። የምናሸንፈው ሽልማት አለ። ነገር ግን ማሸነፍ ካለባችሁ ልትተገብሩት የሚገባ ስነ ምግባር አለ። ታላቅ ሕይወትን ለማግኘት የሚያስፈልግ ስነ ምግባር አለ። ያም ቃሉን ማድረግና ለመንፈስ ቅዱስ ምሪት መገዛት ነው። ክብር ለኢየሱስ ይሁን። ለድላችሁ ዋስትና የሚሆነው ይህ ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ በክርስቶስ ደም ተዋጅታችሁ የእግዚአብሔርን መንግሥት የተቀበላችሁ፣ የሚከተለውን የእምነት አዋጅ ደግሞ ከእኔ ጋር አንድ ላይ እናውጃለን። እኔ ገና እንዳልያዝኩት ቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ የእግዚአብሔርን ታላቅ ጥሪ ሽልማት ለማግኘት ወደፊት እገሰግሳለሁ። እኔ ለድል ሕይወት በቃሉ የታጠቅኩ ስፖርተኛ ነኝ። እግዚአብሔር ይመስገን። የተወደዳችሁ ቅዱሳን፣ ለተጨማሪ ጥናት ይረዳችሁ ዘንድ የሚከተሉትን መጻሕፍቶች ታነቡ ዘንድ ጋብዛለሁ። ዕብራውያን ምዕራፍ 12 ቁጥር 1 እና አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 25 እስከ 27። የተወደዳችሁ ቤተሰቦች፣ እህቶችና ወንድሞች፣ የዛሬውን ሕይወት ሩጫ ነው በሚል ርዕስ መንፈስ ቅዱስ ያስተማረንን ትምህርት እንደወደዳችሁ ታምናለሁ። ነገ በሌላ የራፕሶዲ ርዕስ እንገናኛለን። ሰላማችሁ ይብዛ።